ታሪካችን የሚጀምረው ዩግጂ በተባለች ወጣት ሴት ሲሆን እናቷ ገና የ6 ዓመት ልጅ እያለች ስላረፈች ያሳደጋት አባቷ እንደሆነ እንረዳለን። አባቷ የቀድሞ የኪክ ቦክሲንግ ሻምፒዮን ስለነበር ለእሷም ስላስተማራት ብዙ ሜዳሊያዎችን እንዳሸነፈች እንመለከታለን። ቆይ ግን ከዛ በፊት አሁን ላይ 400 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህ ጊዜ በአቅራቢያቸው የሚኖረውና አባቱ የአካባቢው ሆስፒታል ባለቤት የሆነውን ጄን የተባለ ቆንጆ ከልጅነቷ ጀምሮ ስለምትወደው ለማስደመም በማሰብ በከፍተኛ ሁለተኛ ደረጃ ትምህርት ቤቷ የመጀመሪያ ቀን ላይ ቆንጆ ሩዝ የፀጉር ማስያዣ ለማድረግ ትወስናለች። ከጥቂት ጊዜ በኋላ አባቷ የሰራውን መጥፎ ሾርባ እንድትጠጣ ሲነግራት እምቢ ትልና ዛሬ ከማንም ጋር እንደማትጣላ ቃል እንድትገባለት ሲጠይቃት በጣፋጭ ፈገግታ ተስማምታ ትወጣለች። የልጅነት ጓደኛዋ ከሆነው ዛሆ ጋር ወደ አውቶቡስ ማቆሚያ እየሄደች ሳለ በድንገት አንድ ሌባ የአንዲትን እመቤት ቦርሳ ሲነጥቅ ዩግጂ ትመለከታለች። እሷም ወዲያውኑ ብታሳድደውም ነገር ግን ማስታወሻ ደብተሯ ይወድቃል። ዛሆ ማስታወሻውን ያነሳውና ዩግጂ ሌባውን እያሯሯጠችው ሳለ የጄን መኪና ጋር ልትጋጭ ትላለች። ሌባውን በተሳካ ሁኔታ ጥግ ላይ ስታስይዘው በድንገት 3 ተጨማሪ ሌቦች ብቅ ይሉና በማይታመን ችሎታ ሁሉንም ደብድባ ቦርሳውን ስትቀበላቸው እንመለከታለን። ዛሆ ማስታወሻዋን አልመልስም በማለቱና በውስጡ ስለ ጄን ብቻ በመጻፉ ሊያሾፍባት ሲሞክር በጣም ተናዳ በተማሪዎች መሃል እያሯሯጠችው ሳለ በድንገት ሳታስበው የጄንን ሱሪ ትጎትታለች። ሱሪው ይቀደድና አስቂኝ የሆነው የአንግሪ በርድስ የውስጥ ሱሪው በሰው ሁሉ ፊት ይታይበታል። በዚህ ጊዜ ትልቅ ስህተት እንደሰራችና ጄንን በጣም ለከፋ አሳፋሪ ሁኔታ እንዳጋለጠችው በመገንዘብ ስትደናገጥ የጄን አድናቂዎች ክለብ መሪ የሆነችው ፎንግ የተባለች ልጅ ብቅ ትላለች። ፎንግ በሁሉም ፊት ይቅርታ እንድትጠይቅ ስትነግራት ዩግጂ በፍጥነት ትስማማለች። ጄን ሲመጣ በከፍተኛ ስሜት ውስጥ ሆና ይቅርታ ለመጠየቅ ስትሞክር ሊያስቆማት ቢሞክርም በፍጥነት ቀና ስትል ሳታስበው አገጩን በጭንቅላቷ ገጭታ ትጥለዋለች። ከዚያም የተቀደደውን ሸሚዙን ለመስፋት ወደ አንድ ጸጥ ያለ ቦታ ይዛው ትሄዳለች። ከትንሽ ቆይታ በኋላ ማስታወሻ ደብተሯን ከዛሆ ለማስመለስ ስትሄድ መጀመሪያ በካፌ ውስጥ ያሉ አንዳንድ ጉልበተኞችን ማስፈራራት እንዳለባት ይነግራታል። በጣም ታስፈራራቸዋለች። እጆቿ ስለተጎዱ በከፍተኛ ሕመም ወደ ቤቷ ስትመለስ አባቷ ያያትና ለዚህ ምክንያቱ ዛሆ እንደሆነ ስለተረዳ በጣም ተናዶ ዛሆን ከቤቱ ያባርረዋል። በዚያ ምሽት ማስታወሻዋን ለመመለስ በድብቅ ስትወጣ ዛሆ አንዳንድ ገጾችን ማንበቡን አምኖ ይቀበላል። እሷም ዝም አሰኝታው ማስታወሻዋን ለመደበቅ ወደ ውስጥ ትገባለች። ከዚያም ጥልቅ በሆነ የሀሳብ ዓለም ውስጥ ገብታ ጄንን እንደምታድን ጀግና የኒንጃ ተዋጊ አድርጋ ራሷን ማሰብ ትጀምራለች። በድንገት ግን የወር አበባዋ እንደመጣ ስታውቅ ቤት ውስጥ የንጽህና መጠበቂያ ስላጣች በፍጥነት ወደ አቅራቢያው ሱቅ ትሮጣለች። ሱቅ ውስጥ ጄንን ስታየው ደንግጣ በጸጥታ የንጽህና መጠበቂያውን ጠረጴዛ ላይ ብታስቀምጠውም ገንዘብ መርሳቷን ስትገነዘብ በሀፍረት ልቧ ሲመታ ጄን በደግነት ይከፍልላታል። በጣም ስላፈረች ከዚያ ቦታ በፍጥነት ትወጣለች። ሆኖም ጄን ሱቅ የገባው እሷን ለማግኘት ሲል ብቻ የተለያዩ ነገሮችን ይገዛ ስለነበር የቤቱ መሳቢያ በእስክርቢቶዎች ተሞልቶ ነበር። በማግስቱ ዛሆ በሁለቱ መቀራረብ በቅናት ተቃጥሎ ጄን ደካማ የትምህርት ቤት ልጅ መሆኑን ለማረጋገጥ የቅርጫት ኳስ ጨዋታ ይገዳደረዋል። ሁሉም ሰው ጄን በእርግጥ በጣም ጎበዝ እንደሆነ ለዛሆ ቢነግሩትም ጄን ምንም ማድረግ እንደሚችል ለዩግጂ ብሎ ፈተናውን ይቀበላል። አጓጊው ጨዋታ ዛሆ ጄንን ፊቱ ላይ ሲመታ ወደ ትልቅ ጸብ ይቀየርና አስተማሪው ሁሉንም ርዕሰ መምህሩ ጋር ሲወስዷቸው ርዕሰ መምህሩ በቅጣት እንዲሮጡ ያደርጋቸዋል። እየሮጡ ሳለ ዩግጂ በከባድ የሆድ ህመም ምክንያት በድንገት ስትወድቅ ጄን ወዲያውኑ አቅፎ አንስቶ ወደ ክሊኒክ ይወስዳታል። አባቶቻቸው ሲደርሱ ጄንን ልትከራከርለት ብትሞክርም ጄን ምንም አይነት ግንኙነት እንደሌላቸውና ስለዚህም ጣልቃ መግባት እንደሌለባት በቀዝቃዛ ስሜት ሲነግራት ዩግጂ በጣም ትደነግጣለች። በዚህ ጊዜ የጄን አባት ይቆጣውና ሕክምና ለማጥናት ወደ አሜሪካ እንደሚሄድ ይነግረዋል። ጄንን እንዳስቀየመችው ስለተሰማት ልትርቀው ስትሞክር በሚያምር ካፌ ውስጥ እንድትገናኘው ሲጠራት በጣም ትገረማለች።
እዚያም ብዙ ጣፋጭ ምግቦችን አዞ ይቅርታ ሲጠይቃት ጓደኛሞች ለመሆን ይስማማሉ። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ነገር ግን የዛሆ ስም ሲነሳ ጂን በጣም ሲቀናበት አስተውላ ፈገግ ትላለች። ጂን አሜሪካ ሄዶ ሕክምና እንደሚያጠና ስትሰማ ዩግጂ በውስጧ በጣም ታዝናለች። የፈተና ውጤት ሲገለጽ ጂን አንደኛ ሲወጣ ዩግጂ ደግሞ የመጨረሻ ትወጣለች። በጣም ስላዘነች ጂን ሊያስተምራት ያቀረበውን ሐሳብ አልቀበልም ትለዋለች። ነገር ግን በኪክ ቦክሲንግ ሜዳሊያዎችን ስላሸነፈች ደደብ እንዳልሆነች ያስታውሳትና በትምህርቷም ላይ እንዲሁ ጠንክራ እንድትሰራ ይነግራታል። ከጥቂት ጊዜ በኋላ በክፍሎች መካከል በሚደረግ የእግር ኳስ ጨዋታ አንድ ተጫዋች ሲጎዳ ዩግጂ ገብታ በሚገርም ሁኔታ ትጫወታለች። ደጋግማ ግብ ብታገባም ክፉ የተጋጣሚ ቡድን በዳኛው ፊት ሆን ብሎ ይጎዳታል። በዚህ ጊዜ ጂን የፊዚክስ ሕግን በመጠቀም ተቃራኒ ቡድን ጥፋቱን እንዲያምን በማድረግ ቡድኗ እንዲያሸንፍ ይረዳታል። ከዚያም አይስክሬም ሊበሉ ሲሄዱ ጂን በጸጥታ እግሯ ላይ ፋሻ ያስርላታል። ሊያስተምራት መልእክት ሲልክላት እምቢ ብትለውም ጂን ቀላል የጥናት ማስታወሻዎችን ጽፎ ሆስፒታል ውስጥ ትቶላት አባቷ ያገኘዋል። ስለዚህ ጂን በየሳምንቱ እሁድ በድብቅ ሊያስተምራት እንድትመጣ ያደርጋል። እሁድ ቀን ስትመጣ ዩግጂ በጣም ብታፍርም ጂን በቅናት የዛሆን ፊት በፎቶ ላይ ይሸፍንና ጥያቄዎቹን ልክ እንደ ኪክ ቦክሲንግ ጠላቶቹ አድርጋ እንድታሸንፋቸው በማሰብ የሰዋሰው ትምህርት ያስተምራታል። ይህ ዘዴ በሚገባ ሰርቶ በደስታ ስትዘል ሳታስበው ጭንቅላቱን መታው ከወንበር ላይ ትጥለዋለች። በዚህ ጊዜ ሁለቱም በደስታ ይስቃሉ። እናም ጂን በዛሆ ፊት ላይ የነበረውን ወረቀት በራሱ ስዕል ይቀይረዋል። በኋላም ጂን የአሜሪካ መግቢያ ፈተና መጽሐፉን የቆሻሻ መጣያ ውስጥ ሲጥለው ዩግጂን ትቶ መሄድ እንደማይፈልግ ግልጽ ይሆንልናል። ዩግጂ ውጤቷን በሚገርም ሁኔታ በማሻሻል ከባድ የጥቁር ሰሌዳ ጥያቄ ትሰራና ተማሪዎቹ ሲያጨበጭቡላት በደስታ ትሞላለች። ነገር ግን በድንገት ዛሆ ጂን በመግቢያ ፈተናው እንደወደቀ የሚገልጽ አስደንጋጭ ዜና ይዞ ብቅ ይላል። ጂንን ካፌ ውስጥ አግኝታው ልታጽናናው ኬክ ታጎርሰዋለች። በድንገት ከፍተኛ ደስታ ስለተሰማትም እንዲሄድ እንደማትፈልግ ሳታስበው አምልጧት ትነግረዋለች። በድንገት ዛሆ መስኮት ሲያንኳኳ ጂንን መታጠቢያ ቤት ውስጥ ልትደብቀው ስትፈልግ ጂን ጥሏት እንደሄደ ትገነዘባለች። ስለዚህ ይቅርታ ለመጠየቅ ወደ ቤቱ ትሄዳለች። ነገር ግን ሳታስበው የቅርጫት ኳስ ጭንቅላቱ ላይ ታጋጨዋለች። አስተማሪዋ ከጠረጴዛዋ ስር የፍቅር ደብዳቤ እንዳገኘች ሲታወቅ ጂን እሷን ሲያስተምራት እንደነበር ሁሉም ሰው ያውቃል። ዩግጂ ንጹህ መሆኗን ብታረጋግጥም የጂን አባት ግን ጂንን ከቤት እንዳይወጣ ይቀጣውና ከሷ እንዲርቅ ያስጠነቅቀዋል። ጂን በአባቷ በኩል በሚልክላት ማስታወሻዎች በጣም ጠንክራ በማጥናት የዩግጂ ደረጃ ከ250 ወደ 98 ከፍተኛ ለውጥ ያመጣል። በበዓል ጊዜም አብረው ዘወትር ሲያጠኑ ዛሆ እሷን እያጣት እንዳለ ይሰማዋል። ዩግጂ ለጂን ከፍተኛ ጥራት ያለው እስክርቢቶ በስጦታ ትገዛለትና ርካሽ እስክርቢቶዎችን መግዛት እንደማያስፈልገው ትነግረዋለች። ነገር ግን እሱ የገዛቸው እሷን ለማየት ብቻ እንደነበር ምንም አታውቅም። መድረክ ላይ ኪክ ቦክሲንግ ስታስተምረው ጂን ብዙ ጊዜ ይጎዳል። እናም የፍቅር ቃላት ይወረውርላታል። ነገር ግን አባቱ መጥቶ የፍቅር ግንኙነት እንዳላቸው ሲጠረጥር ዛሆ በድፍረት ጣልቃ ገብቶ ዩግጂ በእርግጥ የምትወደው እሱን እንጂ ጂንን እንዳልሆነ ይነግረዋል። ጂን ለመጀመሪያ ጊዜ አባቱን ተጋፍጦ ዩግጂ ደስተኛ እንደምታደርገው ይናገራል። በመሆኑም አዲሱ ሴሚስተር ሲጀመር ጂን በቤት ውስጥ ትምህርቱን ይቀጥላል። እናቷ በመኪና አደጋ ስትሞት ደም ስላየች ደምን በጣም የምትፈራ ብትሆንም ከጂን ጋር አንድ አይነት የሕክምና ዩኒቨርሲቲ ለመምረጥ ወስና ዩግጂ በጣም ጠንክራ ሰርታ በተሳካ ሁኔታ ትገባለች። ጂን ይህንን ከአባቷ ሲሰማ በደስታ ፈገግ ብሎ ለ5 ተጨማሪ ዓመታት የክፍል ጓደኛው እንደምትሆን ለራሱ ይናገራል። ነገር ግን እቤት ውስጥ የዩግጂ አባት የደም ፍርሃቷን እንድትጋፈጥ ዶሮ እንድታርድ ያደርጋታል። ዩኒቨርሲቲ ከመጀመሩ በፊት ጂንን በሄደበት ሁሉ
ስትከተለው በድንገት ዛሆ የቅርጫት ኳስ ሜዳ ላይ ይደርስና ተንሸራቶ ባልዲ ውስጥ ሲወድቅ ጄን በከፍተኛ ቅናት ተቃጥሎ ጥሎ ይሄዳል። ለመሰናበቻ ድግስ በሚያምር ሁኔታ ለብሳ ሳለ ጄን በሆስፒታል ስብሰባ ምክንያት መምጣት እንደማይችል ሲነግራት ዩግጂ በከፍተኛ ሐዘን ትዋጣለች። ነገር ግን ጄን ስብሰባውን ትቶ በፍጥነት ወደ ድግሱ ሲመጣ ዩግጂ ወደ ውጭ ስትወጣ ያገኛታል። በዚህ ጊዜ ፎንግ ፍቅሯን ስትገልጽለት ጄን በእርጋታ እምቢ ይላታል። በማግስቱ ጠዋት ልቧ እንደተሰበረች ዩግጂ ጄን ኒንግ ከተባለች በጣም ቆንጆ ልጅ ጋር ወደ ክረምት ካምፕ ሲሄድ ታያለች። ክረምቱ አልቆ ዩኒቨርሲቲ ስትደርስ ዩግጂ ቺን የተባለን ሀብታም ሲኒየር ተማሪ ይቅርታ ባለመጠየቁ ትመታዋለች። የዚህ ቪዲዮ በስፋት በመሰራጨቱ ቺን ሊበቀላት ይሞክራል። ነገር ግን ጄን ያስቆመዋል። ካፌ ውስጥ ኒንግ ጄንን ይዛው ስትሄድ ዩግጂ ማንም ትኩረት እንዳልሰጣት ይሰማታል። አብረዋት የሚኖሩት ልጆች ኒንግ የጄን ፍቅረኛ መሆኗን ሲነግሯት በጣም ታዝናለች። በዚያው ምሽት ናና የተባለችውን ልጅ ከቺን ጉልበተኝነት ስታድን በማግስቱ ጠዋት ዩግጂ መጥፎ የወታደራዊ ስልጠና ልብስ እንዲሰጣት ይደረጋል። ሰልፍ እየወጣች ሳለ በድንገት ሱሪዋ ስለሚቀደድ ከፍተኛ ውርደት ይደርስባታል። በዚህ ጊዜ ኒንግ ሸሚዟን በዩግጂ ወገብ ላይ አስራ መጀመሪያ ብትሸፍንላትም ዛሆ ቺንን ለመምታት ሲሞክር አስተማሪውን ስለሚመታ ሁለቱም ይቀጣሉ። ቺን ትላልቅ አበባዎችን እንደላከላት ሲያይ ጄን በግልጽ በቅናት ሲቃጠል ያስታውቅበታል። ዩግጂ ወደ ቺን ቤት ስትሄድ እሱም በእውነት ሊያውቃት እንደሚፈልግ ይነግራታል። ጄን በንዴት ለቺን ደውሎ የት እንዳለች ይጠይቃል። እናም በመሃል ማን ይውሰዳት ብለው ሲጨቃጨቁ ጄን ዩግጂን ይዟት ይሄድና ይቆጣታል። በኢንተርኔት ላይ ሰዎች ጄንን አታላይ እያሉ እንደሚጠሩት ስትገነዘብ ዩግጂ በጣም ትደነግጣለች። ነገር ግን ቺን በውስጡ ለዩግጂ ፍቅር ስለያዘው ጽሑፉን ይሰርዘዋል። በውጊያ ልምምድ ወቅት ናና ወጥመድ አዘጋጅታባት ይቅርታ ለመጠየቅ እምቢ በማለቷ ዩግጂ በድካም እስክትዝል ድረስ በሞቃት ፀሐይ ላይ ስትቆም ጄን አቅፎ ወደ ሕክምና ክፍል ይወስዳታል። ኒንግ ወደ ቤቱ ወስዳው ፍቅሯን ስትገልጽለት ጄን እምቢ ይልና እሱ ተመሳሳይ ስሜት እንደሌለው በግልጽ ይነግራታል። በመኪና ማቆሚያው ውስጥ ቺንን ለማዳን ከብዙ ወንበዴዎች ጋር ስትጣላ ዩግጂ በዱላ ተመታ ብትደማም አሁንም ተዋግታ ሁሉንም ታሸንፋቸዋለች። ስለዚህ ቺን በፍጥነት ወደ ሆስፒታል ይወስዳትና ስሜቱን ይገልጽላታል። አናቶሚ ክፍል ውስጥ ናና እጇ ላይ የውሸት ደም ስትቀባበት ዩግጂ ስትደክም ጄን ተሸክሟት ይወጣና በሟች አስክሬኖች ላይ እንደገና ስትዝል መምህሩ ትምህርቷን እንድትቀይር ይነግራታል። በአናቶሚ ክፍል ውስጥ ፍርሃቷን ብቻዋን ለመጋፈጥ ስትወስን ኒንግ በክፋት የሰውነት ክፍሎች ቪዲዮዎችን ታሳያትና እንድታስታውክ ቀይ ሀብሀብ ጭማቂ ትሰጣታለች። ከጥቂት ጊዜ በኋላ ለማሻሻል የ1 ወር ጊዜ እንዲሰጣት ቻንስለሩን ለመጠየቅ ስትሄድ ጄን ሊረዳት ቪዲዮዎችን ይሰጣታል። ዛሆ ተስፋ ስለቆረጠ ፎንክ ወደ ካራኦኬ ትወስደዋለች። እዚያም አብረው ይተኛሉ። ኒንግ ሌላዋን ተማሪ የውሸት ደም እንድትቀባባት አስገድዳ እንደገና ስትዝል ጄን ሙሉ ታሪኳን ከአባቷ ተረድቶ ሊደግፋት ቃል ይገባል። ጄን ለኒንግ ዩግጂ እንደሚወዳት በግልጽ ይነግራትና በመንገድ ላይ በተፈጠረ አደጋ ፍርሃቷ እንድትጋፈጥ ይረዳታል። እዚያም አብረው አንድን ተጎጂ ሲያድኑ የዩግጂ የደም ፍርሃት በመጨረሻ ይጠፋል። በጄን ቤት ውስጥ ጣፋጭ ምሽት ስታሳልፍ ዩግጂ ቺን ከመኝታ ክፍሏ ውጪ ሌሊቱን ሙሉ እየጠበቃት እንደነበር ሙሉ በሙሉ ትረሳለች። በማግስቱ ጠዋት ቺን ደክሞት ውጪ ወድቆ ስታገኘው በእሷ ላይ ለመውደቅ ሆን ብሎ ሰውነቷ ላይ ይደገፋል። ይህንንም ጄን አይቶ በጣም ተጎድቶ ጥሎ ይሄዳል። ውጤቷን ለማሻሻል አናቶሚ ቤተ ሙከራ ውስጥ ሌሊቱን ሙሉ ስታጠና ጄን ቤት ውስጥ እንድታጠና ይረዳታል። እዚያም እንቅልፍ ይወስዳታል። ዩግጂን ከቤተ ሙከራ ለማስወጣት ሌና የሆድ ህመም አስመስላ ጄን በቤተ ሙከራ ውስጥ ሲያዝ ዩግጂን ለመጠበቅ ጥፋቱን በራሱ ላይ ወስዶ የትምህርት እድሉን ያጣል። ዩግጂ በንዴት ቺንን ተጋፍጣው ፊቱን ዳግመኛ እንዳያሳያት ትነግረዋለች። እናም በጣም ስለተጎዳች ጄን ለኒንግ ይቅርታ እንድትጠይቅ ሲነግራት ከእርሱ ጋር ያላትን ግንኙነት ሙሉ በሙሉ ታቋርጣለች። በክረምት እረፍት ወቅት ከዛሆ ጋር የተደረገውን የቅርጫት ኳስ ድጋሚ ግጥሚያ ሲያሸንፍ ጄን ዩግጂን ይቅርታ ይጠይቃታል። ቺን ሲመጣም ቤቷ እንዲቆይ ትጋብዘዋለች።
መጋዘኑን በማጽዳትና ቁርስ በመስራት የአባቷን ልብ ሲያሸንፍ፣ ቺንና ዛሆ የአባቷን ጀርባ ለማሸት ይሻማሉ። ስለ ዩግጂ ሲጣሉ ዛሆ ውሃ ውስጥ ሲወድቅ ጂን ያድነዋል። ነገር ግን ከባድ ትኩሳት ይይዘዋል። በዚህ ጊዜ ኒንግ የዩግጂን መድኃኒት የቆሻሻ መጣያ ውስጥ ትጥለዋለች። ሳምንታት ያልፉና ዩግጂና ቺን ቤቱን ለአዲስ ዓመት ካስጌጡ በኋላ ቺን ይሄዳል። ዩግጂ ወደ ሱቅ ስትሄድ ጂን ስለሚወዳት እዚያ ይጠብቃት እንደነበር ከአሮጊቷ ትረዳለች። ዝናብ እየዘነበ በጭቃ ውስጥ ተንሸራታ ስትወድቅ ኒንግ ሌሎች ሴቶች ለጂን መጀመሪያ ፍቅራቸውን እንዲገልጹ በማድረግ የዩግጂን መንገድ ስትዘጋ ዩግጂ በጣም ተናዳ ትሄዳለች። በችሎታ ትርኢት ላይ ዛሆ ፎንግን ሲደግፋት ካየች በኋላ በድንገት ድፍረት አግኝታ ዩግጂ ጂንን ቤተ መጻሕፍት ውስጥ አግኝታው በወንዶች መጸዳጃ ቤት ውስጥ ፍቅሯን ትገልጽለታለች። ኒንግ የዩግጂን ማስታወሻ ደብተር ገጾች ካወጣች በኋላ ጂን በማስታወቂያ ሰሌዳው ላይ በሁሉም ፊት ፍቅሩን ይገልጽና ህዝቡ ሲያጨበጭብ ያቅፋታል። ቤተ መጻሕፍት ውስጥ ጣፋጭ የመጀመሪያ የከንፈር መሳሳማቸውን ሲለዋወጡ የኒንግ ቅናት ይጨምራል። ነገር ግን ዛሆና ፎንግ አብረው ወደ ውጭ ሀገር ይሄዳሉ። እናቱ በመስጠም ላይ ከነበረችው የኒንግ መንትያ እህት ማይ ይልቅ ጄንን መጀመሪያ እንዳዳነችው እውነቱን ስትገልጽ፣ በመጨረሻም የጄን እናት በድርጊቷ ተጸጽታ ዩግጂን ትቀበላታለች። ናና ዩግጂን በቀዝቃዛ ቤተ ሙከራ ውስጥ ቆልፋባት እንድትዝል ብታደርግም ቺንና ጄን በሩን ሰብረው ያድኗታል። ቺን ከባድ የልብ ህመም እንዳለበት ስታውቅ ዩግጂ አደገኛ የሆነውን የልብ ንቅለ ተከላ ቀዶ ጥገና እንዲያደርግ ታሳምነዋለች። ጄን ከኒንግ ጋር በአሜሪካ 1 ዓመት ለማሳለፍ የወሰነውን ውሳኔ በመደገፍ አብረው አንድን የሚሰጥም ልጅ ሲያድኑ ጄን ከጥፋተኝነት ስሜቱን እንዲያሸንፍ ዩግጂ ትረዳዋለች። ከመሄዱ በፊት ባለው ምሽት ለዩግጂ ጣፋጭ እራት አዘጋጅቶላት ጂን ጠንካራ ሆኖ ለመቆየት ቃል ይገባል። ከ1 ዓመት በኋላ ቺን ከቀዶ ጥገናው በተሳካ ሁኔታ አገግሞ ዩግጂን ደጋግሞ ሲጠይቃት ጂን ከአሜሪካ በየጠዋቱ በቪዲዮ ይደውልላታል። ጂን ወደ አፍሪካ የሚያደርገው በረራ መከስከሱን ኒንግ ስትነግራት ዩግጂ ጥልቅ ጭንቀት ውስጥ ትወድቃለች። ቺን የጂን ስም በተጎጂዎች ዝርዝር ውስጥ እንደሌለ የሚገልጽ ዜና እስኪያመጣ ድረስ ዩግጂ ሙሉ በሙሉ ተስፋ ቆርጣ ነበር። አንድ ቀን ሆስፒታል ውስጥ ልብስ መቀየሪያ ቦታ ስትገባ ዩግጂ መጋረጃው ጀርባ የምታውቀውን የአንግሪ በርድስ የውስጥ ሱሪ ታስተውላለች። መጋረጃውን ስትከፍት ከአደጋው የተረፈውና ትዝታው የተመለሰለት ጄን ሆኖ ታገኘዋለች። ስለዚህም እንደገና እንደተገናኙ ዶክተሮች በስሜት ተቃቅፈው ሲሳሳሙ ፊልሙ ያበቃል።